አንተ ደግሞ በልደቴ ቀን ርካሽ ስጦታ መስጠት ዓለምን አጥፍተዋል። እሺ እንዴ ፍቅር ለምን እንዴ ለስጦታ እንደዚህ ይባላል? ርካሽ ስጦታ ይገለጻል እንዴ? ዘኪ አራስልከ ተነሳ ዘኪ ሰላም ሰላም ማይ ፋሚሊ እንዲቆይታችኋል እንዲከርማችኋል። እኔ በጣም ደህና ነኝ። ዛሬም እንደተለመደው ጽድት ያሉ ቪዲዮዎችን ሰብሰብ አድርገን ከች ብለናል። ከእናንተ የሚጠበቀው ሐሳብ አስተያየታችሁን ኮሜንት ስር ማስቀመጥና ለቻናሌም አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከመጨረሻው ተመልከቱ። አሁን ወደ ቪዲዮ ጀዛብ ክፍል 1 እንዴት ነው የምታምኑ? መጣሽ ጠብቂኝ። እየሰረቀ እንደሆነ ረስቶት አይደል? ሌባ ይተሻል። በዚህ ጋር ሌባ ብቻ ይሆናልሽ። በዚህ ጋር አልፏል። አስጠቆረችው። ወይኔ እየነገረቻቸው ነው እንዴ? ቦታውን አለመናገሯ ራሱ አንድ ትልቅ ነገር ነው። አሎ ስሚ፣ አንቺ ምን አግብቶሽ ነው የጠቆምሻቸው? ሌባ ነው ሲሉኝ ነገርኳቸው። እየታወቀሽ ነው ሌብነቴን እርግጠኛ ይሆንሽው። ደግሞ ጠብቂኝ ብዬሽ አልነበር እንዴ? ለምንድን ነው መቆጣት እንዴ? የት ነው የምታውቀኝ? በቃ አንቺ ግን እንደዚህ አይነት ቀልድ አትይም አይደል? ኧረ ተረጋጊ። ቀልዴን ነው እንተዋወቅ። ስሚ ጊዜ የለኝም አሁን ስልክሽን ስጭ። ይሄ ማለት በቃ መስዋዕትነት የተከፈለበት ፍቅር ማለት ነው። ራስህን እንችላሮት። ስሚ ከኔ ጋር ስላዩሽ አንቺንም ይቀጠቅጡሻል። ብትሄጂ ነው የሚሻለው። ሄደዋል። ተርፈሻል። ጭራሽ በአንተ ጣጣ መሰለኝ እዚህ ውስጥ የገባል። ገደል ውስጥ ከተትካት እኮ ብራዘር። አንተ ያመሃል። ዞር በል ልሂድበት። ስልክሽን ስጭኝ። አልሰጥህም አልኩህ። አልሰጥህም። አትሰጭኝም? በቃ ቻው። እንዴ ስልኬን ስጠኝ። እንደዛ ከሆነ ስልክሽን ንገሪኝ። 09 እሺ። ሰመጣ ማለት እንደዚህ ከሆነ አመሰግናለሁ። እንጂ ደግሞ ኑሮ ሊሰጣት ነው እንዴ? ይቀጥላል ይላል። ቪዲዮ ተመችቷችኋል? ወዳችሁታል? እኔ ሀፋፍ ነገር ሆኛለሁ ማለት ነው። የሆነ ነገሩም ደስ ይላል፣ የሆነ ነገሩም ደግሞ ይደብራል ነገር እና እኔ ግማሽ ነኝ። የእናንተ ሀሳብና አስተያየት እስቲ ኮሜንት ስራ አስቀምጡ። እስኪ በደንብ አማሲው ወይ የእድልተኞች ጉድ አቤት! ግን የትም ቦታ ነው ያለው ማለት ነው አይደል? አንቺ ደግሞ ሊያዲስ ሆኛለሽ። ሰው መሞት ብርቅ ነው እንዴ? ይሄ ነገር ግን በርበሬ ያላነሰው ነይ ጀምሪበታ። ጥቂዞ መውራት ብቻ። አረ ወሬውን ተታችሁ ስራችሁን ስሩ። ጭራሽ ስራ መደበቅ ከፍያ ሆነ። እስቲ አቁሙ። ያቺ ሴትዮ ማነች እንዲሰማ እየነካሽ የምታለቅሰው? አረኛ ያላቃት ማሽቃባጭ እኮ በስቷል። እስኪ ወሬያችሁን አቁሙና ቶሎ እንስራ። ምሳሳት ግን ወሬው ራሱ አንድ ድምቀት ነው አይደል? አይ እኔ ራሱ ውሃ ልከፍል ጋለው። ቶሎ ጨርስ። ያቸው እዛ ጋር ለመብላት ብቻ የመጡትን እምባራሱ ለቅሶ ቤት ሆኖ ድምቀት አትኛል። እንደዚህ በሳት ተቃጥ እየሰራሁት ነው። የማንም ወሮ በላ ሲበላ ሳይ እንዴት እንደምቃጠል እኔስ ብትይ እንደውም የድሩ ግሌ ቤተሰብ ብቻ ነው የምናበለው የሚል ህግ ከድሩ ዳኛ ጋር ተነጋግረን እናስገባለን። አሁን እህሉን አልገዛችሁት ብትሰሩት ምን ትሆናላችሁ? አረ እባክሽ የምንወጣው ጉልበትስ ታዲያ እዚህ ብታውቁት አይሻልም? በቤትም ተኝታችሁ ነው የምትሉት። አትሳሳች። እኔን ከመንገው ባቀላቅኝ ብዙ ስራ ያለብኝ ሰው ነኝ። ማንን ነው መንጋ? አንቺ በቃ ካልተጨቃጨቁ ምንም ደስ አይላቸውም ማለት ነው። እንደዚህ አይነት ቦታ ላይ ያሉ ሰዎች ቡናውን ከምታንቀረው አሻራለሁ። አንቺ እኔ ጨቀጨቁን ፈልጎ መሄዱ ነው ይመስለኝ። እንደውም አንዳንዱ ዝም በይ አንቺ ደግሞ ነፍራቃ የድርተኛ ጸባይ ራሱ ይላል። ምንድነው እዚህ ጋር ልትሰሩ አይደል? እንደገባችሁ ዝም በሉ እንጂ ሰው እኮ አዘለኝ ነው። ተናግረን ሞታል። ሰው ትመስላለህ። ደግሞ ለቅሶ ላይ አይወራም ያለው ማነው? እነሱ ራሱ እየጮህብን አይደል እንዴ? አረ እያለቀሱ ነው። ዝም በይ አንቺ። ሲጀመር አንተ ስለ ለቅሶ አታውቅም። እንደውም ቀጣዩ አንተ ነህ። አዎ ቦርጩ ይናገራል። በትርፍ አንጀት ነው የሚሞተው። አይ በደንብ ዛት ነው። እኔ ልገምት አንቆት ነው የሚሞተው። አዎ ተስገቡ ሲበላ። ኧረ እባካችሁ ዝም በሉ። ለቅሶ ቤት ነው የገባችሁት። እኔ የሚገርመኝ ነገር ምን ታውቃላችሁ? የሆነ ለቅሶ ቤት ሰው ሄዶ ምናምን ነገር አለ አይደል? ሌላ ወሬ ምናምን ሀሜት ምናምን ነገር ሲያወራ የሚመስለኝ ሰው ለማጽናናት ሳይሆን በቃ አለ አይደል? ነገርን እንትን ለማለት ለማብላላት ምናምን ነገር ነው ይመስለኝና እኔ በጣም አንዳንዴ ግራ የሚገባኝ ሰውን ለማጽናናት ነው ወይስ እዛ ነገር ለማብላላት ነው የሚሄዱት? ምንድን ነው የምትሉት? እስቲ እናንተ ማሳብ አስተያየታችሁ። ሸጋዴጅ ባሳቤ ቆየሁብህ። አልቆየሽም። እንኳን ተወለድሽልኝ የኔ ዓለም። ልደቷ ነው ማለት ነው ዛሬ። ሻለሜን የበራው ምን ገዝቶ ሰጥቷት ነው? ባካችሁ አንተ ደግሞ በልደቴ ቀን ርካሽ ስጦታ መስጠት ዓለምን አጥፍተዋል። እሺ እንዴ ፍቅር ለምን እንዴ ለስጦታ እንደዚህ ይባላል? ርካሽ ስጦታ ይገለጻል እንዴ? እሺ ሌላስ ምትለው የለህም? ቆይ የተሻለ ህይወት ማሰጠኝ ከሆነ ለምን አብረኸኝ ሆንክ? ካንተ ያ ጅል ኤክስ ይሻለኝ ነበር። እሺ አንተ ለኔ አትገባኝም። ጭራሽ ከኤክስ ጋር ማወዳደርም ተጀመረ። በጣም የሚደብረኝ ነገር ባይዘው አትሊስት ለልደቴ በጣም ውድ ስጦታዎችን መስጠት ይችል ነበር።
እሱ ከተረፈው እና የሚያዋጣት ከሆነ አትመለስም እንዴ? ማነው እጅና እግሯን ያዛት? ከጉደሉ ላይ የሚሰጥ ደግሞ አፍቃሪ ልብ ነው። ይሄ አሪፍ ነገር ነው። ለአንቺ አልገባም። ወይኔ 70 ፕሮ ማክስ እንዴ! ጭራሽ በፎቶ ያሰርታልኝ ነበር። ላንቺ ነበረ አንቺ አበላሽሽ እንዴ? ወይ በልደት ይቀን ታይልቴል ነው ብታውቂ ቀድመሽ የተውሽኝ አንቺ ነሽ። እሺ ስልኩ ምን ልታረጋው ነው? ምንም ማድረግ አይቻልም። እሷን ቀድማ የተወችው። ቆይ ፎቶ ልትልጣው ነው? እሺ በቃ ቢችለው እንደውም ቢያቃጥለውና ውስጡ ይመስለኛል እኔ ሳስበው እዚህ ጋር ከኔ የምታገኙ ምንም ነገር የለም። በነገራችን ላይ ፎቶን ብቻ አይደለም እኔንም ነው ያጣሽው። አቤት እሱንም ነው ያጣችው። አመለጣት። በነገራችን ላይ ምን ይባላል መሰላችሁ? በእጅ ያለው ወርቅ እንደ መዳብ ይቆጠራል ይባላል። እና ይሄ ነገር የሚገባቸው እጃቸው ላይ ያለው ነገር አሪፍ ነገር መሆኑ የሚገባቸው መቼ ነው? ካጡት በኋላ። ስሚ አንቺ ልጉም የሆንሽ ውሻ ምን አድርሽና ጋር ስሚ ወደ ውሻውን ነው እንደሚጮበት ነገር ስሚ። ወይኔ ደግሞ ስታሳዘን እንዴት ደስ ትላለች። ተለምለው ገንዘቤ ጠፋርጌ በየቀኑ ዶሮ እየገዛው ማበላሽ። አረ ዶሮ የሚያበላት ነው። ዝም ብሎ ይመስልሻል ወይ? ዶሮ የምታበላት ከሆነማ እኔ ራሱ ልምጣልሻ ዳኒ። ምክንያት ምንድነው? አንቺ ልጉም ዝም ብለሽ መኖር ነው የምትፈልጊው? ሳትጮህ ምናምን ነገር ንገሪ። አታሳዘንም? ውሻዋ ግን ዝቅ በይ። አራት አስጨንቃት። በቃ ዳኒ እጫቁንሻለሁ። የማትጮሂ ከሆነ ሌባ ሲመጣ ቢያንስ ዋቲ ሚያው አቲም ልበል ብትለው ራሱ ከየት ይመጣላታል? በቃ እንደዚህ ታልመጭምጨሽ ቀረሽ ታልመጨመሽ። አወኩሽ ነው ከኔ ጋር እንደዚህ የምትናናቂ እኔ ነው የምገላምጪ። እሰራልሻለሁ። ስሚ እንዳንቺ አይነት እባት የሆነች ውሻ ይቻላውቅ። አንቺን እንትን በማለት የሁሉ እንትን መኖር ነበረበት ወይ? አልነበረበትም። ልጉም ምን ትመስላለች እቺ? አረ በቃ ውሻውን አስጨነካት እኮ። እና እዚህ ቪዲዮ ላይ ያልተረዳው ነገር ዳኒ መሰላችሁ? የቤት እንስሳ ቢሆኑም አንዳንዶቹ ይወላችሁ ለመጠበቅ የሚመጡ አሉ ውሾች ማለት ነው። አንዳንዶች ደግሞ ሳሎን ላይ ቁጭ ብለው በመልካቸው ብቻ የሚኖሩ ውሾች አይነቶች አሉ። እና እቺኛዋ ውሻ በመልኳ የምትኖር አይነት ውሻ ናት። አራያት በእናትህ አያ የቤት ልጅ ማለት ይቺ ነበረ ማለት የቤት ልጅ ሊበላ ነው። ጋቷ ራሱ በእናትህ አክቺን እስቲ ድል ሞክር። እውነቴን ነው ማራም ይሳካልሽ ይሆናል። እሺ በቃ ነጠላ ካደረገች የቤት ልጅ ናት ማለት ነው። ሰላም ነው ይቆም ሰላም ደንሽን ተወቅ ሰው ልባላል ሄለን እባላለሁ። ወይኔ ዘኪ አራሰልከ ተረሳ ዘኪ ስለፋጨችን የደበረው ነው ያስልከን ምንድነው ስልከን ባራሳ ዛሬ ጉዶኝ ነበር። አንተን አደፋፍረኝ ምን ነው ጎቤ እኮ ናት። አንተ የቤተክርስቲያን ሴት መስላ ነው ጎረምሳ ውስጧ ጎረምሳ አለ። አራናት ታላል ኧረ ጎረምሳ አለ። ስለፋጨች እንዴት እንደዚህ ሊሆን ይችላል? እና ደግሞ እዚች ጋር ያስተዋልኩት ነገር መሰላችሁ? የቤት ልጆች ምንም ነገር አያውቁም ምናምን ነገር ይባላል። የውጭ ልጆች እንደሚባሉት የቤት ልጆች ተቃራኒ ደግሞ በጣም ብዙ ነገር ያውቃሉ ምናምን ነገር ባለጌዎች ናቸው ይባላል ምናምን። እኔ ግን ፍረድ ካላችሁ የምፈርደው አትፍረድ ይባላል። ያው እናንተ ግን ፍረድ ካላችሁ የምፈርደው የቤት ልጆች እንደውም በጣም ባለጌዎች ናቸው ብዬ አስባለሁ። ሞደርን ነኝ ለምትሉ ለዘመናዊ እህቶቻችን አንድ ነገር ተቀይሯል ከበፊቱ ማለት ነው። ምንድነው የተቀየረው? በፊት በእናትና አባቶቻችን ዘመን ዳቦ ፕራይስ ነበረ። ላይክ በቃ ለወንድ ልጅ ትልቁ ስጦታ ልትሰጪው የምትችይው ያው ክብርሽን ነው ወይ ደግሞ ድንግልናም ሊሆን ይችላል። በቃ ጀነራሊ ይሄ ዳቦ አካባቢ ያለው ነገር ለወንድ ልጅ ሁሉ ጊዜ ስጦታ ነበረ። አሁን ግን እንደ በፊት ጊዜ እንደዚህ ነበር። አሁን የተሻለ ሰው ለመሆን ሞክሪ። እንደዚህ ዳቦ ስላለኝ ብቻ እንዲህ ንግስት ነኝ ጎደስት ነኝ እና ነገር ያልሽ የምታስቢ ከሆነ ላይክ መጨረሻ ላይ ገደል ነው የምትገቢው። ምክንያቱም ይሄ ዳቦ የምትይው ነገር አንቺ የምትስቆነቆኝለት ነገር በየቦታው ያለው በየቦታው አንድ ከቤት አንድ መውጣት ነው የሚጠበቅበት 100% ፋክት ነው። እንደዚህ ሃርድና ነገር ፋይት የምናደርግበት ነገር አይደለም ቀርቷል። ሰው ክብሩን እያሳነሰ ስለመጣ ስለዚህ ፕራይሱን ዳቦ ሳይሆን ማድረግ ያለብሽ ራስሽን አንቺ ያለሽ ጭንቅላትሽ የሚኖርሽ ነገርና
ጀነራሊ ማይንዷ ላይ ያለውን ነገር ውስጧም ማለት ነው። ሌላው ነገር በጣም ርካሽ ሆኗል በይሳት እያለ ነው ይገባሻል ራስሽን ማለት ነው። እና ዳቦ ፕራይስ አይደለም ቀርቷል። ዳቦውን ከመርከሱ የተነሳ ወይ ደግሞ ሁሉም ቦታ ከመገኘቱ የተነሳ ላይክ እንደ ፈገግታ ትልቅ ማተር አለ። ግን ለምንድን ነው ዳቦ የረከሰው? እኔ ገና የገባኝ ነገር አይቶ ይዞ ሊማረክ የሚችለው ወይ ዳቦዋን ሰጠኛለች ብሎ እንደዚህ በእሱን እያስታወሰ አያመሰግንሽም። ምክንያቱም በቃ ሁሉም ሴት የምታደርገው ነገር ስለሆነ በብዛት ዘመናዊ ነው ያልኩት። እና ወቃችሁ ላይክ ዳቦ አለኝ ማለት ሁሉ ነገር አለኝ ማለት አይደለም። ምንም ነገር አይጠቅምሽም። በፊት ቀርቷል እያለ ነው እንግዲህ። እና ዳቦ ሁሉ ነገር አይደለም። ወንድ ልጅንም በእነዚህ ነገር መቼም ልታስደስሽው አትችይም። ስለዚህ ዝጊው፣ ጭንቅላትሽን ክፈችው። ኦፕን አይደለም። እዚህ ጋር ሀሳብ ለመጨመር ያህል አሁን ዳቦ በጣም በየቦታው አለ ተገኝቷል እያለ ነው። እኔም እደግፈዋለሁ ሀሳቡ። ኤኒዌር አለ። በዚህ ሰዓት አንድ ሴት ከሌላ ሴት ተበልጣለች ታንሳለች የሚባለው እኔ የምስማማበት ነገር ዋና ማይንድ ሴቷ ነው እንጂ ሌላ ነገር አይደለም። ሌላ ነገር በዚህ ሰዓት ሞልቶ ተርፏል። ዋናው የጎደለን በዚህ ሰዓት ውስጥ ያለው ነገር ነው። ሶዛት ሴቶችዬ በዚህ ሰዓት መስራት ያለባችሁ ብዬ ማስበው ከውጫዊ ፓርቲ ይልቅ ውስጣዊ አስተሳሰባችንን ሞር እናሳድግላለሁ። የኔም ሀሳብ ነው። ስንት ገርዳሜ ቤትና መኪና እየገዛ እኔ ይሄንን የመሰለ መልክሽ በግሬ ማለት ነው። ፈረደባት ሰሞኑን በእናትህ ሜላት ነኝ እኔ ሻለቃ ናጫ ነው እንደ ዋና መሪያቸው ሜላት ነኝ እኔ ናውጣ በእናትህ አንተ እናቴ ደግሞ ሜላት ነኝ እኔ ምን አደረኩኝ እኔ ናውጣ ናጫ ውበቴን እንትን ጫኑ ና ታተፈከ እዚህ ጋር ግን ማለት ነው እኔ ግራ የገባኝ ነገር ልጅቷ ላይ በጣም ወረዱበት እኮ ማለት እሷም እውነት አላት ባይዘዊ ማለት ልጅቷ ያለችው እኮ እኔ እንደዚህ ቆንጆ ሆኜ እንዴት በእግሬ እሄዳለሁ? ስንት ገርዳሜ ቆንጆ ያልሆኑ ሴቶች ደግሞ መኪና ይዘው እየሄዱ እያለች ነውና እንደ ሀሳብ እኔ የምላት ሀሳቧ እንደ ራሷ በጣም ቆንጆ ነው የምላት አስባለች። ቆንጆም ናት ደግሞ ግን እዚች ጋር መኪና የሚያዙ በቁንጅና ብቻ ሳይሆን በስራም ጭምር ነው። ይሄን ብቻ ጨምሪበት። አሬ ሰውዬ ግን ሌጀንድ የሆነ ሰው እኮ ነው። ይውጣላት በቃ ውጪና ሳሚ እንጂ አቤት ግጥሞቹ ግን እንዴት ደስ ይላሉ። ምንም በቃ ቤት አይመቱም። እንዴት አባታቸው ደስ ይላሉ። ሳክሱ ደግሞ አንደኛ ከ10 እሱን ሰጥቼዋለሁ። አቤት ሽልማቷ ይችላል። እንደዚህ ተፎግራማ በአሪፍ ሆኖ መስጠት ያለባት እና ማለት ነው። የሰውዬ በነገራችን ላይ በጣም የሚመቸኝ ሰውዬ ነው። በቃ ፉገራው ምናምን ነገር እስከ ጥግ ይሄድላቸዋል። እነሱም ደግሞ ያሳፍሩትም ያሳፍሱታል። ሲጀመር ይመቸው በቃ ንጭ ብለህ መጨነቅ የለብህም ነው የምልህ። በቃ እሱ ኧረ ሶስተኛ ቺክ በቃ አቤት ቺኮቹን ፈጃቸው ከያሲ ነው ደብሮታል ሪሌሽንሺፕ። አቤት አማላዊ ተወዳጅ ማለት ይሄ እኮ ነው። ፍቅሩ ነው እንደዚህ እግሩ ስራ ያስደፋት ግን እንደ ዓላማ ያለው ሰው ነው። ብር ተበድሯት ነው እንደዚህ ወድቃ የምጠይቀው። ኧረ መቻል አለብህ ያሲ ነው። አልቻልኩም ያሲኖ እንግዲህ ችለህ ገንዘቧን መልስላት። እየሞከርኩ ነው ብለህ መልስላት። ትርጉም በሙርሾ ይላል። ይሄ ማይታችሁታል ግን እንትን የሚለው ዘፈን ውስጥ ያለው ማለት ነው።
የሚገርም ፊልም ነው። ባይዘው ያላያችሁት ካላችሁ አሪፍ ነው። እኔ ላንቺ አስፈልግሻለሁ ከቶ ልክሽን እኮ አንቺ ብቻ ነሽ የምታውቂው መስቴሪ እኔ ካንቺ ጋር አቤት ትርጉም በቀንም በማታም በሌሊትም በቃ ያቁም ብለህ ትጮህብናለህ አይደል? አንተ እኮ የዚች ምድር እኮ በቃ መሰረታዊ ነገር ነው። ታስፈልገኛለሁ። መስፈናችን አይቆምም፣ እኛ እንቀጥላለን አላሉም አላት። አንቺ እኮ ዋይፋይ ነሽ፣ ስትርቂ ሲግናል ይቀንስብኛል። ኧረ በቃ እንዴ ታገስነህ እኮ እስካሁን ፎገርከን። ኧረ ይበቃል። አክሲዮን ቢኖረኝ ውስጡ አስገባህ ነበረ አለችው። ምንድን ነው አንተ እዚህ ሰው ለፍቅር መስዋዕት ትከፍላለህ፣ አንተ ለለውዝ መስዋዕት ትከፍላለህ። እንግዲህ ፋሚሊዎች የዛሬ ቪዲዮ የተመለከታችሁት ይመስሉ ነበረ። እንደወደዳችኋቸው ምንም ጥርጥር የለኝም። በቀጣይ ጽድት ያለ ቪዲዮ ይዘን እስከምንገናኝ ድረስ ይመቻችሁ።